ኢሳይያስ 12 በዚያን ቀን እንዲህ ትላለህ፣ እግዚአብሔር ሆይ ቀድሞ ተቆጥተኸኝ ነበር፣ አሁን ግን ከቁጣህ ተመለስ። ደግሞም አጽናንተኸኛልና እወድስሃለሁ። እነሆ እግዚአብሔር ድህነቴ ነው፣ እታመናለሁ ደግሞም አልፈራም። ጌታ እግዚአብሔር ብርታቴና ዝማሬዬ ነው፣ ድህነቴም ሆኗል። ከድህነቴ ምንጮች ውሃ በደስታ ትቀዳለች። በዚያን ቀን እንዲህ ትላለች፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ያደረገውንም በአሕዛብ መካከል አስታውቁ። ስሙ ከፍ ከፍ ማለቱንም አውጁ። ለእግዚአብሔር ዘምሩ፣ ታላቅ ሥራ ሰርቷልና። ይህም ለዘላለም ሁሉ ይታወቅ። የጽዮን ሕዝብ ሆይ እልል በሉ፣ በደስታም ዘምሩ። በመካከላችሁ ያለው የእስራኤል ቅዱሱ ታላቅ ነውና። የስሞች ሁሉ የበላይ የዘላለም አምላክ አልፋና ኦሜጋ ጅማሬና ፍጻሜ የሌለ ግርማዊ ቀዳማዊ አንተ ዘላለም